ሰላም ውድ ቤተሰቦቻችን እንኳን ደህና መጣችሁ። ዛሬ ይዤላችሁ የቀረቡት በጣም አሪፍ ጥያቄዎችን እና ለፈተና የሚያዘጋጁ ስለሆኑ ደጋግማችሁ ብትሰሯቸው በጣም አሪፍ ነው ማለት ነው። ስለዚህ ከመጀመሪያው ጥያቄ ስንጀምር የአገልግሎት አሰጣጥን በተመለከተ ከሚከተሉት መገለጫዎች ውስጥ የትኛው ሐሰት ነው ይላል። ሀ አገልግሎት ሰጪው የሚያሳስበው አገልግሎት በቀረበበት መንገድ ሳይሆን በውጤቱ ላይ ነው። ለደንበኛ ሁልጊዜ ትክክል ነው። ሐመርሃ በአገልግሎት ሰጪዎች እና በአገልግሎት ተቀባይ መካከል ያለው ግንኙነት በአገልግሎት ጊዜ ብቻ የተገደበ አይደለም። መ በመንግስት መስሪያ ቤቶች ውስጥ የማንኛውም አገልግሎት አሰጣጥ ግብ ደንበኞችን በደስታ ማየት ነው ይላል። ስለዚህ ከነዚህ ውስጥ ሐሰት የሆነው ሀ አገልግሎት ሰጪው የሚያሳስበው አገልግሎት በቀረበበት መንገድ ሳይሆን በውጤቱ ላይ ነው የሚለው ይሆናል ማለት ነው። ሁለተኛው ከሚከተሉት ውስጥ የፐብሊክ ሰርቪስ ሰራተኛን አፈጻጸም ለመገምገም የማይረዳው የትኛው ነው? ስለዚህ ጥያቄው ምንድነው? የማይረዳው ሀ አራ ያለው ለፖለቲካ ለመከተል ታማኝ መሆን፣ ሐመርሃ በስራው አርአያ መሆን፣ መ ችግሮችን የመፍታትና ውሳኔዎችን የማድረግ ችሎታ ይላል። ስለዚህ መልሳችሁ የትኛው ይሆናል ማለት ነው? የፖለቲካ ለመከተል ታማኝ መሆን የሚለው የማይረዳው ነው ማለት ነው። ጥያቄ ቁጥር 3 የመንግስት ሰራተኞችን በሚመለከት ከሚከተሉት መገለጫዎች ውስጥ የትኛው የተሳሳተ ነው? ሀ የመንግስት ፖሊሲዎችና ስትራቴጂዎችን ተረድተው ለህብረተሰቡ ማሳወቅ፣ ለአገልግሎቶች በሚሰጡበት ጊዜ ከደንበኛው የሚመጡትን ሁሉንም ባህሪዎች ወይም ፍላጎቶች ክፍት በመሆን እና በማስተዋል ማስተናገድ፣ ሐመርሃ የአገልግሎቶች አቅርቦት ልዩነት ክፍት አለመሆን፣ መ የተሰጡ ተግባራትን ለማከናወን ችሎታ እና በራስ መተማመን ይላል። ስለዚህ እሱ ሐመርሃ ይሆናል ማለት ነው። ጥያቄ ቁጥር 4 አንድ ስራ አስኪያጅ የሽርክና ብቃት እንዳለው እንዴት ሊገለጽ ይችላል? ስለዚህ ሀ የስራ ቦታን ጥቅሞች ለመገንዘብ በተለያዩ የውጭ አካላት ላይ ተጽዕኖ የማድረግ ችሎታ፣ ለቡድን ስኬቶችና ድክመቶች የግል ኃላፊነት የመውሰድ ችሎታ፣ ሐመርሃ በማንኛውም ጊዜ የአንድ ሰው ሚና ገደብ ውስጥ የመስራት ችሎታ፣ መ ከተለያዩ የውጭና የውስጥ ባለድርሻ አካላት ጋር ውጤታማ ግንኙነት የመገንባት ችሎታ ይላል። ስለዚህ መልስ የሚሆነው መ ከተለያዩ የውጭና የውስጥ ባለድርሻ አካላት ጋር ውጤታማ ግንኙነት የመገንባት ችሎታ ነው ማለት ነው። ጥያቄ ቁጥር 5 የአስተዳዳሪውን ስልታዊ አስተሳሰብ ችሎታ የትኛው ሊገልጸው ይችላል? ስልታዊ አስተሳሰብ ችሎታ ሀ በስራ ቦታ ዓላማዎች ላይ በግል ግቦች ወይም የሙያ ውጤቶች ላይ ያተኩራል። ለ የመስሪያ ቤቱን የስልጣን የአደረጃጀት ፖሊሲ አሰራርና የስልጣን ወሰን እውቀት ያተኩራል። ለሁሉም ደንበኞች ባህሪያ ግልጽነት፣ ፍትሃዊነትና ግልጽነት የመስራት ችሎታ ነው። የአንድ ሰው ሚና እንዴት ከስራ ቦታ ዓላማዎችና ከህብረተሰቡ ፍላጎቶች ጋር ማያያዝ እንደሚቻል ሰፊ እውቀትና ግንዛቤ ያለው ነው ይላል። ስለዚህ ሐመርሃ ለሁሉም ደንበኞች ባህሪያት ግልጽነት፣ ፍትሃዊነትና በግልጽነት የመስራት ችሎታ ስልታዊ አስተሳሰብ ችሎታ ነው ማለት ነው። ጥያቄ ቁጥር 6 ከሚከተሉት ውስጥ በሲቪል ሰርቫንቱ ብቃት ላይ አሉታዊ ተጽዕኖ የሚያሳድረው የትኛው ነው? አሉታዊ ተጽዕኖ የሚያሳድረው ሀ ለተከታታይ ለውጥ ዝግጁ ይሁኑ እና ለሚሰጡ አገልግሎት ሁሉ እንኳን ደህና መጡ የሚለው። ለ በራስ ስራ ወሰን ውስጥ የራስን ፍርድ ከማድረግ በመቆጠብ የበላይ ባለስልጣን ይሁንታን ማስጠበቅ፣ ሐመርሃ በሁሉም የሚሰጡ አገልግሎቶች በአገልግሎት ስሜት አገልግሉ የሚለው። መ ስለ አደረጃጀቱ ወይም የስራ ቦታው በተሰጠው አገልግሎት ሁሉ ማገልገል የሚለው ነው። ስለዚህ መልሱ ለ በራስ
ስራ ወሰን ውስጥ የራስን ፍርድ ከማድረግ በመቆጠብ የበላይ ባለስልጣንን ይሁንታ ማስጠበቅ የሚለው ይሄ አሉታዊ ተጽዕኖ የሚያሳድር ነው የሚለው መልስ ይሆናል ማለት ነው። ጥያቄ ቁጥር 7 ከሚከተሉት የማሻሻያ መሳሪያዎች ውስጥ የትኛው ትክክለኛ ግንኙነት አይደለም? ሀ ካይዘን እና አስገራሚ ለውጥ፣ ለ ውጤት ተኮር የግምገማ ስርዓት እና ስልታዊ እቅድ፣ ሐ በአሰራሩ መሰረት እና ጠፍጣፋ አወቃቀሮች ላይ የሂደት ለውጦች፣ ነ ኃይሎች እና ብረት ኃይሎችን ይቀያየሩ የሚለው ይላል። ስለዚህ ሐ በአሰራሩ መሰረት እና ጠፍጣፋ አወቃቀሮች ላይ የሂደት ለውጦች የሚለው ይሄ ትክክለኛ ግንኙነት አይደለም። እነዚህ ሌሎቹ ግን ትክክለኛ ግንኙነት ያላቸው ናቸው ማለት ነው። ጥያቄ ቁጥር 8 ከሚከተሉት ውስጥ የሰራተኛው የስራ አፈጻጸም ምዘና ጥቅማ ጥቅም ያልሆነው የትኛው ነው ይላል። ሀ የሰራተኛው አፈጻጸም ከፍተኛ፣ አማካይ ወይም ዝቅተኛ መሆኑን ለመለየት ብቻ ነው። ለተለያዩ አስተዳደራዊ ውሳኔዎች ግብዓት መስጠት ነው። ሐ የሰራተኛ የክህሎት ክፍተቶችን መለየት እና እስረኞችን ማድረግ ስልጠናን ጨምሮ ማለት ነው። መ ለሰራተኛ እድገት ውሳኔዎች ግብዓት ለማቅረብ ነው ይላል። መልሱ ሀ የሰራተኛ አፈጻጸም ከፍተኛ፣ አማካይ ወይም ዝቅተኛ መሆኑን ለመለየት ብቻ ነው የሚለው ጥቅማ ጥቅም ያልሆነ የስራ አፈጻጸም ምዘና ጥቅማ ጥቅም ያልሆነ የሚለው ይሆናል ማለት ነው። ጥያቄ ቁጥር 9 ከሚከተሉት ውስጥ የትኛው የቡድን ስራ ባህሪያትን አያሳይም? ሀ የቡድኑ አስፈላጊ አባላት መሆናቸው እንዲገነዘቡ በማድረግ የግለሰቦችን አስተያየት እንዲቀበሉ ተጽዕኖ ማሳደር መቻል፣ ለ የተሳሳቱ አስተሳሰቦችን እና ድርጊቶችን ለማስተካከል የተሻሉ ሀሳቦችን በማቅረብ የቡድን ስራ ላይ ተጽዕኖ የማድረግ ችሎታ፣ ሐ ከባልደረባዎች ድጋፍ ለመጠየቅ እና ለመጋራት ፈቃደኝነት እና ቁርጠኝነት፣ መ የቡድን ውሳኔዎችን ለማክበር እና ለመተግበር ፈቃደኝነት እና ቁርጠኝነት ይላል። መልሱ ሀ የቡድኑ አስፈላጊ አባላት መሆናቸው እንዲገለጽ በማድረግ የግለሰቦችን አስተያየት እንዲቀበሉ ተጽዕኖ የማሳደር መቻል የቡድን ስራ ባህሪያትን አያሳይም። ጥያቄ ቁጥር 10 ከሚከተሉት ውስጥ በስራ ላይ ግልጽነትን የማይመለከት የትኛው ነው? ሀ ያለምንም ሚስጥራዊነት የተደረጉ ሁሉንም ውሳኔዎች ይፋ ማድረግ፣ ለ ሁሉንም የጽህፈት ቤቱ ስራ አስኪያጆች እና ሰራተኞች በአሰራራቸው ግልጽ መሆን አለባቸው፣ ሐ የአገልግሎት መረጃ ለሁሉም ደንበኞች ይፋ ማድረግ፣ መ ለውሳኔ አሰጣጥ ተጨማሪ መረጃ ለማግኘት የባለሙያዎችን ምክር ይጠይቁ የሚለው መልሱ ሀ ያለምንም ሚስጥራዊነት የተደረጉ ሁሉንም ውሳኔዎች ይፋ ማድረግ የሚለው ይሆናል ማለት ነው። ጥያቄ ቁጥር 11 በህዝብ አገልግሎት ውስጥ የሲቪል ሰርቫንቱን ሙያዊ ብቃት የሚገልጸው ምንድን ነው? ሙያዊ ብቃት የሚገልጸው ምንድን ነው? ሀ በሁሉም የሚሰጡ አገልግሎት ላይ በእኩል ደረጃ ከፍተኛ ትምህርት ካገኙ ባለሙያ ጋር ብቻ መስራት መቻል፣ ለ በሚሰጡ አገልግሎቶች ጥሩ ክህሎት እና ስነ ምግባር ያላቸው እና በከፍተኛ አፈጻጸም ደረጃ መስራት የሚችሉ ናቸው፣ ሐ ደንበኛው በተሰጠው አገልግሎት ውስጥ ያለውን አገልግሎት ወይም ሰራተኛ እውቅና መስጠት ከቻለ፣ መ ከፍተኛ ትምህርት ወይም ፕሮፌሽናል የማግኘት ችሎታ አገልግሎቶችን ለመስጠት ማለት ነው። ለዚህ መልሱ በሚሰጡ አገልግሎት ጥሩ ክህሎት እና ስነ ምግባር ያላቸው እና ከፍተኛ አፈጻጸም ደረጃ መስራት የሚችሉ ናቸው የሚለው ሙያዊ ብቃትን የሚገልጽ ነው ማለት ነው። ጥያቄ ቁጥር 12 ከሚከተሉት ውስጥ በአንዱ የተካነ የመሆን ችሎታ ነው። ስለዚህ የተካነ የመሆን ችሎታ የሚለው ሀ ራስዎን በችሎታና በእውቀት ከጊዜ ወደ ጊዜ ለማሻሻል ይሞክሩ፣ ለ በከፍተኛ ቁጥጥር ስር ያሉ ተግባራትን ያከናውኑ፣ ሐ በሚና ድንበሮች ውስጥ ራሱን ችሎ መስራት ነው፣ መ የተለያዩ መሰናክሎችን በመጋፈጥ መጽናትና መጽናት ይላል። ስለዚህ መልሱ ሀ ነው ማለት ነው። እሱ ሀ ራስዎን በችሎታና በእውቀት ከጊዜ ወደ ጊዜ ለማሻሻል ይሞክሩ የሚለው
ይሆናል ማለት ነው። ጥያቄ ቁጥር 13 በስራው መተማመን በዳሽ ሊገለጽ ይችላል። ሀ ፍርድ ለእያንዳንዱ ተግባር አስተዳደር ማረጋገጫ ጋር ሲሆን፣ ለአስቸጋሪ ወይም ፈታኝ ሁኔታዎችን በመውሰድ የሚያድኑት ተግባራት በሚለው አእምሮዋ በአሳማኝ ምክንያት የተደገፉ ጉዳዮችን አይሆንም ማለት መቻል። መ በስራ ላይ ውድቀት ለሚያስከትለው ውጤት ተጠያቂነትን ማስወገድ። ከነዚህ ውስጥ የትኛው አማራጭ ሊሆን ይችላል? አእምሮዋ በአሳማኝ ምክንያት የተደገፉ ጉዳዮችን አይሆንም ማለት መቻል በስራ መተማመንን ይገልጻል ማለት ነው። ጥያቄ ቁጥር 14 ለመስሪያ ቤት መመስረት መነሻ የትኛው ነው? ሀ ራዕይ፣ ለ ወግ፣ ሐ ስልት፣ መ ተልዕኮ። ስለዚህ ለመስሪያ ቤት መመስረት መነሻ ሊሆን የሚችለው ተልዕኮ የሚለው ነው ማለት ነው። ጥያቄ ቁጥር 15 ከሚከተሉት ውስጥ ስለ መግባባት ትክክል ያልሆነው የትኛው ነው? ሀ ያለማቋረጥ ንቁና ተግባራዊ ማዳመጥ፣ ለ በንግግርና በጽሁፍ መሰረታዊ የሆኑ ተጨባጭ ጉዳዮችን በግልጽና አጭር በሆነ መልኩ ማቅረብ፣ አእምሮዋ መረጃውን በተሳሳተ መንገድ ለማነጋገር ጥንቃቄ በተሞላበት መንገድ ሲገናኙ፣ መ ልክ እንደ ሰማን ከደንበኞች ለሚሰጡን አስተያየት አፋጣኝ ምላሽ መስጠት የሚል ሲሆን፣ ስለዚህ ይሄ ትክክል ያልሆነው አእምሮዋ መረጃ በተሳሳተ መንገድ ለማነጋገር ጥንቃቄ በተሞላበት መንገድ ሲገናኙ የሚለው ትክክል ያልሆነ ነው ማለት ነው። ጥያቄ ቁጥር 16 ከሚከተሉት ውስጥ የመተንበይ ባህሪ ያልሆነው የትኛው ነው? የመተንበይ ባህሪ ያልሆነው ሀ ግምቶች ሁልጊዜ ትክክል ናቸው፣ ለ የትንበያ ጊዜ በረዘመ ቁጥር የትንበያ ትክክለኛነት ይቀንሳል፣ አእምሮዋ አንድ ነገር ከመገመት ብዙ ነገሮችን መገመት ይሻላል፣ መ የቀደሙት የትንበያ ቴክኒኮች ወደፊት ያለማቋረጥ ጥቅም ላይ ሊውሉ ይችላሉ የሚሉ ሲሆን፣ ትክክለኛው መልስ ግምቶች ሁልጊዜ ትክክል ናቸው የሚለው የመተንበይ ባህሪ ያልሆነ ነው ማለት ነው። እሺ ጥያቄ ቁጥር 17 ከሚከተሉት ውስጥ የመካከለኛ ስራ አስኪያጅ ኃላፊነት ያልሆነው የመካከለኛ ስራ አስኪያጅ ኃላፊነት ያልሆነው የትኛው ነው? ሀ የድርጅቱን ራዕይ ይወስናል፣ ለ በከፍተኛ አስተዳደሮች የተቀመጡ ግቦችን ይተገብራል፣ አእምሮዋ ግቦችን በማውጣት አስተዳዳሪዎችን ያግዛል፣ መ ከረጅም ጊዜ ግቦች ያልተዛመዱ ተግባራትን ያከናውናል። መልሱ የሚሆነው የድርጅቱን ራዕይ ይወስናል የሚለው የመካከለኛ ስራ አስኪያጅ ኃላፊነት ያልሆነ ነው ማለት ነው። ጥያቄ ቁጥር 18 ከሚከተሉት ውስጥ ጥሩ ወይም ውጤታማ አመራርን የሚገልጸው የትኛው ነው? ሀ ዝቅተኛ ቅልጥፍና እና ከፍተኛ ውጤታማነት፣ ለ ከፍተኛ አፈጻጸምና ዝቅተኛ ውጤታማነት፣ አእምሯ ከፍተኛ አፈጻጸምና ከፍተኛ ውጤታማነት፣ መ አማካይ ቅልጥፍናና አማካይ ውጤታማነት። ስለዚህ መልሱ አእምሯ ከፍተኛ አፈጻጸምና ከፍተኛ ውጤታማነት ጥሩ ወይም ውጤታማ አመራርን ይገልጻል ማለት ነው። ጥያቄ ቁጥር 19 ከሚከተሉት ውስጥ እንደ አስተዳዳሪ እቅድ ቁልፍ አካል ያልሆነው የትኛው ነው? ግቦችን አውጣ፣ ማበረታቻዎችን ይወስኑ፣ ስልት ማዘጋጀት፣ ውሳኔ መስጠት። ስለዚህ ስልት ማዘጋጀት የሚለው የአስተዳዳሪ ቁልፍ አካል ያልሆነ ነው። ሌሎቹ ቁልፍ ነገሮች ናቸው ማለት ነው። ጥያቄ ቁጥር 20 ከሚከተሉት ውስጥ ለቢሮዎች የፕሮጀክት መለኪያ መስፈርት ያልሆነው የትኛው ነው? የፕሮጀክት መለኪያ መስፈርት ያልሆነው ወጪ፣ ገደብ፣ ጥራት፣ ማበረታቻ። ስለዚህ መልሱ ማበረታቻ ነው። እነዚህ ሶስቱ
ወጪ ገደብ፣ ጥራት ገደብ ማለት የጊዜ ገደብ ማለት ነው። እነዚህ የፕሮጀክት መለኪያ መስፈርቶች ናቸው ማለት ነው። ጥያቄ ቁጥር 21 በመጀመሪያ በስትራቴጂክ እቅድ አስተዳደር ውስጥ መደረግ ያለበት የትኛው ነው? ሀ የመስሪያ ቤቱን ራዕይና ተልዕኮ ማዳበር፣ ለ የውጭ ኦዲት ተግባራትን ማከናወን፣ ሐ አፈጻጸምን መለካትና መገምገም፣ መ ዓላማ ማዳበር። መልሱ የሚሆነው የመስሪያ ቤቱን ራዕይና ተልዕኮ ማዳበር የሚለው በመጀመሪያ የስትራቴጂክ እቅድ የመጀመሪያው ተግባር ነው ማለት ነው። ጥያቄ ቁጥር 22 ከሚከተሉት ጥያቄዎች ለአንዱ መልሱ ምስላዊ መገለጫ ነው። ምስላዊ መገለጫ የሚለው ሀ የመስሪያ ቤቱን ተግባራት ምን ናቸው? ለ ሰራተኞቻችን እነማን ናቸው? ሐመርኋ ለምን መስሪያ ቤቱን አቋቋምን? መ ራዕይ መስሪያ ቤቱ ምን መሆን ወይም መምሰል አለበት ሲሆን መልሱ መስሪያ ቤቱ ራዕይ ምን መሆን አለበት ወይም መምሰል አለበት የሚለው ምስላዊ መግለጫ የሚሰጠው ነው ማለት ነው። ጥያቄ ቁጥር 23 ከሚከተሉት ጥያቄዎች ለአንዱ መልሱ የተልዕኮ መገለጫ ነው። ስለዚህ ሀ የመስሪያ ቤቱ ተግባራት ምን ናቸው የሚለው፣ ለሰራተኞቻችን እነማን ናቸው የሚለው፣ ሐመርኋ መስሪያ ቤቱን ለምን አቋቋምን የሚለው፣ ምን ሆነን መገኘት አለብን የሚለው። ስለዚህ መልሱ መስሪያ ቤቱ ለምን አቋቋምን የሚለው የተልዕኮ የመስሪያ ቤቱ የተልዕኮ መገለጫ መስሪያ ቤቱ ለምን እንደተቋቋመ የሚገልጸው ተልዕኮ ነው ማለት ነው። ጥያቄ ቁጥር 24 ከሚከተሉት ውስጥ ትክክለኛ የውሳኔ አሰጣጥ ሂደት የትኛው ነው? ሀ መፍትሄዎችን መለየት፣ መፍትሄዎችን መገምገም፣ ችግሮችን መለየት፣ አስተያየት መስጠት። ለ ችግሮችን መለየት፣ መፍትሄዎችን መለየት፣ መፍትሄዎችን መገምገም፣ አስተያየት መስጠት። ሐመርኋ መፍትሄዎችን መለየት፣ መፍትሄዎችን መገምገም፣ ችግሮችን መለየት፣ አስተያየት መስጠት። መ ግብረ መልስ መፍትሄ መለየት፣ መፍትሄ ግምገማ፣ ችግሮችን መለየት። መልሱ የሚሆነው ለችግሮችን መለየት፣ መፍትሄዎችን መለየት፣ መፍትሄዎችን መገምገም እና አስተያየት መስጠት የሚለው ይሆናል ማለት ነው። ጥያቄ ቁጥር 25 ኦፕሬሽኖችን ለመቆጣጠር ምን አይነት ቁጥጥር ያስፈልጋል? አጠቃላይ ቁጥጥር፣ የግብረ መልስ ቁጥጥር፣ የቅድመ አፈጻጸም ቁጥጥር፣ በሁኔታዎች ላይ የተመሰረተ ቁጥጥር ይላል። መልሱ የሚሆነው በሁኔታዎች ላይ የተመሰረተ ቁጥጥር ኦፕሬሽኖችን ለመቆጣጠር ያገለግላል ማለት ነው። ጥያቄ ቁጥር 26 ስልጣንን ወደ ዝቅተኛ አካላት መላክ ስራውን ለማከናወን ይረዳል ከሚሉት ዓላማዎች ውስጥ ለስልጣን ክፍፍል የሆነው የትኛው ነው? ሀ ችግርን መለየት አስቸጋሪ ነው። ለ ሰራተኞች በአስፈጻሚ ተግባራት ውስጥ ለመሳተፍ እድሎች አላቸው። ሐመርኋ በስራ ቦታ ምን እየተከሰተ እንዳለ ለማወቅ አስቸጋሪ ነው። መ የበላይ አመራሩ ሳያውቅ ውሳኔ ሊደረግ ይችላል ይላል። መልሱ የሚሆነው ለ ሰራተኞች በአስፈጻሚ ተግባራት ውስጥ ለመሳተፍ እድሎች አሏቸው። የስልጣን ክፍፍል ስለ ስልጣን ክፍፍል ትክክል የሆነው የሚለው መልሱ ለ ይሆናል ማለት ነው። ጥያቄ ቁጥር 27 ከሚከተሉት ውስጥ የሰራተኛውን ሀሳቦች የሚያመጣው ወይም የሚፈለገውን ወደ ከፍተኛ ደረጃ የሚያመጣው የስራ ቦታ ግቦችን ለማሳካት እና ሰራተኛው ፍላጎት የማሟላት አቅሙን ለማሳደግ ነው። ሀ ኮሚኒኬሽን ወይም መገናኛ፣ ለ አመራር፣ ሐመርኋ ማበረታቻ፣ መ ቁጥጥር። መልሱ የሚሆነው ማበረታቻ። ማበረታቻዎች ሰራተኛውን ሀሳቦችን እንዲያመነጭ ያደርገዋል፣ ግቦችን ለማሳካት ይረዳዋል፣ አንድ ፍላጎቱን አሟልቶ አቅሙንም ለማሳደግ ያግዛል ማለት ነው። ማበረታቻ ሽልማቶች ሊሆኑ ይችላሉ። ጥያቄ ቁጥር 28 አንድ ሰው በሚያደርገው ነገር በሚናገረው እና በሚያሳየው ስሜት ውስጥ የሚታይ የግል ወይም የማህበራዊ ሁኔታ ምን ይባላል? ሀ ባህሪ፣ ለ ስራ፣ ሐመርኋ ባህል፣ መ ቋንቋ። ለዚህ መልሱ የሚሆነው ሀ ባህሪ ነው። ይሄ ስሜትን የሚገልጽ ነው ማለት ነው። ጥያቄ ቁጥር 29
የባህሪ ምድቦች በስንት ዋና ዋና ክፍሎች እንከፍላቸዋለን? ባህሪን በስንት እንከፍላለን? በ2፣ በ3፣ በ4፣ በ5። መልሱ የሚሆነው በ2 የሚለው ይሆናል ማለት ነው። ሁለቱ ባህሪዎች ደግሞ ቋሚ ባህሪያት እና ተለዋዋጭ ባህሪያት ብለን እንከፍላቸዋለን። ቋሚ ባህሪያት በተፈጥሮ የሚገኙና የማይለዋወጥ ሲሆን ተለዋዋጭ ባህሪያት በእድሜ፣ በትምህርት፣ በአካባቢ ለውጥ ሊቀየር የሚችል ባህሪ ናቸው ማለት ነው። ጥያቄ ቁጥር 30 ከዚህ በታች ከተዘረዘሩት መካከል ተለዋዋጭ ባህሪ የሆነው የትኛው ነው? ተለዋዋጭ ባህሪ ሀ የማሰብ ዘዴ፣ ለ የመማር ክህሎት፣ ሳምሯ መሰረታዊ አስተሳሰብ፣ መ ስሜታዊ ምላሽ። ከነዚህ ውስጥ መልሱ የሚሆነው ተለዋዋጭ ባህሪ የሆነው የመማር ክህሎት የሚለው ነው ማለት ነው። ጥያቄ ቁጥር 31 ሰው ባህሪውን ለማሻሻል ከፈለገ በተለይ በምን ላይ ትኩረት ማድረግ አለበት? ሀ በቋሚ ባህሪያት፣ ለ በተለዋዋጭ ባህሪያት፣ ሐመርሃ በቋሚና በተለዋዋጭ ባህሪያት በኩል መጠን፣ መ በብዛት በተለዋዋጭ ባህሪያት ላይ ይላል። መልሱ የሚሆነው በሁለቱ በቋሚና በተለዋዋጭ ባህሪያት በኩል መጠን ላይ መስራት ይኖርበታል ማለት ነው። ጥያቄ ቁጥር 32 መሪን ውጤታማና የተከበረ የሚያደርግ ከተሰጡት አማራጮች የትኞቹ ናቸው? ሀ ብቃት ባህሪ አሰራር፣ ለ ቁርጠኝነት አሰራር ባህሪ፣ ሐመርሃ ብቃት ቁርጠኝነት ባህሪ፣ መ ባህሪ ቁርጠኝነትና አሰራር ይላል። መልሱ የሚሆነው ሐመርሃ ብቃት ቁርጠኝነትና ባህሪ ይሆናል ማለት ነው። ጥያቄ ቁጥር 33 እሴት ወይም ቫልዩስ የሚለው ቃል ምንን ያመለክታል? ሀ የስራ መርሃ ግብር፣ ለ ሰዎች ያላቸው የሀብት መጠን፣ ሐመርሃ የአስተሳሰብና የስሜት ልምዶች፣ መ ሰዎች ለራሳቸው ጠቃሚ ወይም ትርጉም ለሚሰጥ ነገር ያላቸው እምነት። መልሱ የሚሆነው መ ሰዎች ለራሳቸው ጠቃሚ ወይም ትርጉም ለሚሰጥ ነገር ያላቸው እምነት እሴት ወይም ቫልዩ እንለዋለን ማለት ነው። ጥያቄ ቁጥር 34 መልካም ባህሪ ከማን ጋር በተጨባጭ ይዛመዳል? ሀ ከእውቀትና ጥበብ ጋር፣ ለ ከጥበብና ከስልጣን ጋር፣ ሐመርሃ ከጥበብና ኃይል ጋር፣ መ ከጥበብና ሀብት ጋር። መልሱ የሚሆነው መልካም ባህሪ ከእውቀትና ከጥበብ ጋር ነው። ጥያቄ ቁጥር 35 የአመራር ባህሪ ዋነኛ ዓላማ ምንድን ነው? ሀ የተከታዮችን ደህንነትና እድገት ማሻሻል፣ ለ የመሪውን ስልጣንና እድገት ለማሳደግ፣ ሐመርሃ የቡድኑን የስራ አፈጻጸም ለማሻሻል፣ መ ሁሉም ይላል። መልሱ የሚሆነው ሁሉም የአመራር ባህሪ ዋነኛ ዓላማ እነዚህ የተዘረዘሩት ናቸው ማለት ነው። ጥያቄ ቁጥር 36 ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ ምንን ይገልጻል? ሀ የቋንቋ ችሎታ፣ ለ የአካል ብቃት እንቅስቃሴ ችሎታ፣ ሐመርሃ የሰዎች ማስተዋል መረዳትና ስሜታቸውን የሚጠቀሙበት ሁኔታ የሚለያይበት ችሎታ ነው። መ የሂሳብ ችሎታ ነው። መልሱ የሚሆነው ሐመርሃ የሰዎች ማስተዋል መረዳትና ስሜታቸውን የሚጠቀሙበት ሁኔታ የሚለያይበት ችሎታ ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ እንለዋለን ማለት ነው። ጥያቄ ቁጥር 37 ርህራሄ ወይም ኢምፓቲ የሚለውን የማይገልጽ የትኛው ነው? ሀ የሰዎችን ስሜት መረዳት፣ ለ ውሳኔ ሲወስኑ የሌሎችን ስሜት ግምት ውስጥ ማስገባት፣ ሐመርሃ ራስን ማዳመጥ፣ መ ሌሎችን ማዳመጥ ይላል። መልሱ የሚሆነው ራስን ማዳመጥ የሚለው ርህራሄ ኢምፓቲ የሚለውን አይገልጽም። ሌሎቹ ርህራሄ ወይም ኢምፓቲን የሚገልጹ ናቸው ማለት ነው። ጥያቄ ቁጥር 38 ከቋሚ ወይም ግትር ልቦና ውቅር ዋነኛ ባህሪያት ውስጥ የሚገኘው የቱ ነው ይላል። ሀ ከባድ ስራን እድል አድርጎ መመልከት፣ ለ ስህተትን እንደ ውድቀት መመልከት፣ ሐመርሃ ችሎታዎች በትጋት እንደሚሻሻሉ መተማመን፣
ስህተትን እንደ የመማር እድል መመልከት ይላል። እሱ የሚሆነው ስህተትን እንደ ውድቀት መመልከት የሚለው ቋሚ ወይም ግትር ባህሪ የምንለው አይነት ነው ማለት ነው። ጥያቄ ቁጥር 39 ቀና አመለካከት ለራሳችን ከሚያመጣው ጥቅም መካከል የቱ ነው? ሀ አስደሳች ሰብዕና ያላብሳል፣ ለ የህይወትን ጣዕም ይጨምራል፣ አእምሮ ጉልበት ይሰጣል፣ ነ ሁሉ መልስ ነው ይላል። ቀና አመለካከት እነዚህን ሁሉ ነገሮች ስለሚሰጥ መልሱ ሁሉም ይሆናል ማለት ነው። ጥያቄ ቁጥር 40 አመለካከት፣ ስሜት፣ እምነት እና እሴት ከእውቀትና ችሎታ አንጻር ስንት ፐርሰንት ሊይዝ ይችላል? ከ 10 ለ 50 አእምሮ 75 ነ 90 መልሱ የሚሆነው 90። ምክንያቱም አመለካከት፣ ስሜት፣ እምነትና እሴት 90% ሲይዝ እውቀትና ችሎታ ግን 10% ነው የሚይዘው ማለት ነው። ስለዚህ ትልቁ ነገር ያለው ማን ጋር ነው ማለት ነው? አመለካከታችን ጋር መስራት ይኖርብናል ማለት ነው። ጥያቄ ቁጥር 41 የደንበኞች አገልግሎት ቻርተር ዋና ዓላማው ምንድን ነው? ሀ ሰራተኞችን ለመቅጣት፣ ለ ለአገልግሎት ተቀባዩ ግልጽነትና ተጠያቂነት ያለው አሰራር ለመዘርጋት፣ አእምሮ የመስሪያ ቤቱን ገቢ ለማሳደግ፣ ነ ሁሉም። መልሱ የሚሆነው ለአገልግሎት ተቀባዩ ግልጽነትና ተጠያቂነት ያለው አሰራር ለመዘርጋት ነው። ጥያቄ ቁጥር 42 በቻርተሩ ላይ የተቀመጠ የአገልግሎት ጊዜ ሲታለፍ ደንበኛው ምን የማድረግ መብት አለው? ሀ በዝምታ መጠበቅ፣ ለ ቅሬታ ማቅረብ፣ አእምሮ ካሳ መጠየቅ የሚያቀርቡ ሁኔታ፣ ነ ለና አእምሮ ይላል። መልሱ የሚሆነው ቅሬታ ማቅረብ እንደያገሩ ሁኔታ ደግሞ እና ህግ ካሳ መጠየቅ ይችላል ማለት ነው። ጥያቄ ቁጥር 43 የሲቪል ሰርቪስ የስነ ምግባር መርሆች ብዛት በኢትዮጵያ ስንት ናቸው? የስነ ምግባር እሴቶች የምንላቸው ስንት ናቸው? ሀ 6 ለ 8 አእምሮ 12 ነ 10 መልሱ የሚሆነው 12 የሚሆነው እነዚህ ናቸው። 12ቱ የስነ ምግባር እሴቶች የምንላቸው አንደኛ ቅንነት ወይም የተሟላ ሰብዕና ኢንተግሪቲ፣ ሁለተኛ ታማኝነት ሎያሊቲ፣ ሶስተኛ ግልጽነት ትራንስፓረንሲ፣ አራተኛ ሚስጥር መጠበቅ ወይም ኮንፊደንሻሊቲ፣ አምስተኛ ሀቀኝነት ወይም ሆነስቲ፣ ስድስተኛ ተጠያቂነት ወይም አካውንታቢሊቲ፣ ሰባተኛ የህዝብ ጥቅም ማስቀደም ወይም ሰርቪንግ ፓብሊክ ኢንተረስት፣ ስምንተኛ ህጋዊ በሆነ ስልጣን መገልገል ኤክሰርሳይሲንግ ሌጂቲሜት ኦቶሪቲ፣ ዘጠነኛ አድልዎ አለመፈጸም ወይም ፓርሻሊቲ፣ አስረኛ ህግን ማክበር ሪስፔክት ዘ ሎው፣ 11ኛ ለህዝብ ጥያቄ ተገቢ የሆነ ምላሽ መስጠት ወይም ሪስፖንሲቭነስ፣ 12ኛ አርአያ መሆን ኤክሰርሳይሲንግ ሊደርሺፕ የሚሉት 12ቱ የስነ ምግባር መርሆች ናቸው ማለት ነው። ጥያቄ ቁጥር 44 የጥቅም ግጭት ወይም ኮንፍሊክት ኦፍ ኢንተረስት ማለት ምን ማለት ነው? ሀ በስራ ሰዓት ሌላ ስራ መስራት፣ ለ ከስራ ባልደረባ ጋር መጣላት፣ አእምሮ የግል ጥቅምና የመንግስት የስራ ኃላፊነት ሲጋጩ፣ ነ ሁሉም መልስ ናቸው ይላል። መልሱ የሚሆነው አእምሮ የግል ጥቅምና የመንግስት የስራ ኃላፊነት ሲጋጩ የሚለው ነው ማለት ነው። ጥያቄ ቁጥር 45 በሲቪል ሰርቪስ ህግ መሰረት አንድ ሰራተኛ በበላይ ኃላፊ ውሳኔ ካልተስማማ ቅሬታውን ለመጀመሪያ ለማን ማቅረብ አለበት? ሀ ለፖሊስ፣ ለ ለተቋሙ የቅሬታ ሰሚ ኮሚቴ፣ አእምሮ ለከንቲባ፣ መ ለፍርድ ቤት ይላል። መልሱ የሚሆነው ለ ለተቋሙ የቅሬታ ሰሚ ኮሚቴ ይሆናል ማለት ነው። ጥያቄ ቁጥር 46 የህዝብ አገልግሎት ሰራተኛ ወይም ሲቪል ሰርቫንት ዋና እና መሰረታዊ ተጠያቂነት ወይም አካውንታቢሊቲ ለማን ነው? ሀ ለፖለቲካ አመራሩ፣ ለ ለህዝብ ወይም ለዜጎች፣ አእምሮ ለሚኒስቴሩ፣ ነ ለቅርብ አለቃው ይላል። መልሱ የሚሆነው ለህዝብ ወይም ለዜጎች የሚለው ነው ማለት ነው ተጠያቂነቱ ሲቪል ሰርቫንቱ። ጥያቄ ቁጥር 47 በሲቪል ሰርቪስ አገልግሎት አሰጣጥ ላይ እኩልነት ወይም ኢኩዊቲ ማለት ምን ማለት ነው?
አገልግሎቱን ለሁሉም ዜጎች ያላድሎ በእኩል ደረጃ ማቅረብ ነው። ለአገልግሎት በሚጠይቁበት ቅደም ተከተል መስጠት ነው። አምሮ አገልግሎቱን ለሚፈልግ ሁሉ ፈቃድ መስጠት። አገልግሎትን ለሁሉም እኩል ክፍያ መጠየቅ። ስለዚህ መልሱ የሚሆነው አገልግሎቱን ለሁሉም ዜጎች ያላድሎ በእኩል ደረጃ ማቅረብ፣ እኩልነት ወይም ኢኩዊቲ እንለዋለን ማለት ነው። ጥያቄ ቁጥር 48 የደንበኞች እርካታ ወይም ከስተመር ሳቲስፋክሽን ሲቀንስ የመጀመሪያው እርምጃ ምን መሆን አለበት? ሀ የዋጋ ቅናሽ ማድረግ፣ ተጨማሪ ሰራተኛ መቅጠር፣ ለውጭ ድርጅት ማስተላለፍ፣ የቅሬታውን መንስኤ መለየትና መተንተን። መልሱ የሚሆነው የቅሬታውን መንስኤ መለየትና መተንተን ይሆናል ማለት ነው። ጥያቄ ቁጥር 49 የአንድ ድርጅት ዋና እሴቶች ወይም ኮር ቫሉስ ማለት ምን ማለት ነው? ሀ የድርጅቱ ስትራቴጂያዊ ግቦች ዝርዝር፣ የድርጅቱን የስራ ባህልና የሰራተኞችን ባህሪ የሚመሩ መሰረታዊ እምነቶች፣ የድርጅቱ ሰራተኞች ቁጥር፣ የድርጅቱ ዓመታዊ በጀት። የድርጅቱን የስራ ባህልና የሰራተኞች ባህሪ የሚመሩ መሰረታዊ እምነቶች ወይ እሴቶች ወይም ኮር ቫሉስ እንላቸዋለን ማለት ነው። ጥያቄ ቁጥር 50 የአመራር ወይም ሊደርሺፕ ዋና ተግባር ሰራተኞችን ከማስተዳደር ወይም ማኔጅመንት የሚለየው በምንድን ነው? ሀ ሁለቱ ተግባራት በፍጹም ተመሳሳይ ናቸው። ለአመራር ሰራተኞችን የሚያነሳሳና የወደፊት አቅጣጫ የሚመራ ሲሆን፣ አስተዳደር ተግባራትን የሚያደራጅ ነው። አምሮ አስተዳዳሪ ራዕይን ይፈጥራል። መሪ ማስተዳደር ብቻ ነው። መልሱ የሚሆነው ለአመራር ሰራተኞችን የሚያነሳሳና የወደፊቱን አቅጣጫ የሚመራ ሲሆን፣ አስተዳደር ደግሞ ተግባራትን የሚያደራጅ ነው የሚለው መልሱ ይሆናል ማለት ነው። ጥያቄ ቁጥር 51 ስትራቴጂያዊ እቅድ ወይም ስትራቴጂክ ፕላኒንግ በሲቪል ሰርቪስ ውስጥ ዋና ዓላማው ምንድን ነው? ሀ የኮምፒውተር ሶፍትዌር መግዛት፣ የረጅም ጊዜ ራዕይን ቪዥን ከዕለት ዕለት ተግባራት ጋር ማስተሳሰር፣ አምሮ የአጭር ጊዜ ስራዎችን ማዘጋጀት እና የሰራተኞቹ ደሞዝ መወሰን ይላል። መልሱ የሚሆነው የረጅም ጊዜ ራዕይን ወይም ቪዥን ከዕለት ተዕለት ተግባራት ጋር ማስተሳሰር፣ ይሄ ስትራቴጂ እቅድ ዋና ዓላማ ነው ማለት ነው። ጥያቄ ቁጥር 52 ቢፒአር ወይም ቢዝነስ ፕሮሰሲንግ ኢንጂነሪንግ የሚያተኩረው በምን ላይ ነው? ሀ የሰራተኛ ቁጥር መቀነስ፣ ደሞዝ መጨመር፣ ነባሩን አሰራር በጥቂቱ ማሻሻል፣ መሰረታዊ ስር ነቀል የአሰራር ለውጥ ማምጣት ይላል። መልሱ የሚሆነው መሰረታዊ ስር ነቀል የአሰራር ለውጥ ማምጣት ቢፒአር ወይም ቢዝነስ ፕሮሰሲንግ ኢንጂነሪንግ የሚያተኩርበት ነው ማለት ነው። ጥያቄ ቁጥር 53 ኬፒአይ ወይም ኪ ፐርፎርማንስ ኢንዲኬተር ለምን ይጠቅማል? ሀ የቢሮ ቁሳቁሶችን ለመቆጣጠር፣ የሰራተኛውን የትምህርት ደረጃ ለማወቅ፣ አምሮ የስራ አፈጻጸም በቁጥር ለመለካት። መልስ የለም ይላል። መልሱ የሚሆነው አምሮ የስራ አፈጻጸምን በቁጥር ለመለካት ይሆናል ማለት ነው። ጥያቄ ቁጥር 54 አርቢኤም ወይም ሪዛልት ቤዝድ ማኔጅመንት ከባህላዊ አስተዳደር በምን ይለያል? ሀ በሂደት ፕሮሰስ ላይ ብቻ ያተኩራል። በሪፖርት ብዛት ይለካል። አምሮ በግብዓት ወይም ኢንፑት ላይ ብቻ ያተኩራል። በውጤቶች ካም ወይም ኢምፓክት ላይ ብቻ ያተኩራል። መልሱ የሚሆነው በውጤት ወይም አውትካም ላይ ብቻ ያተኩራል የሚለው የሪዛልት ቤዝድ ማኔጅመንት ወይም የአርቢኤም ነው ማለት ነው። ጥያቄ ቁጥር 55 በቢፒአር ጥናት ውስጥ ኤኤስአይኤስ እና 2ቢ ትርጉሙ ምንድን ነው? ሀ ገቢና ወጪ፣ እቅድና ሪፖርት፣ አምሮ የድሮ አሰራርና የወደፊቱ ተፈላጊ አሰራር፣ የሰራተኛውና የኃላፊው ግንኙነት። ስለዚህ መልሱ የሚሆነው አምሮ የድሮ አሰራርና የወደፊቱ ተፈላጊ አሰራር። ጥያቄ ቁጥር 56 በአርቢኤም ሪዛልት ቤዝድ ማኔጅመንት ሰንሰለት ውስጥ ኢምፓክት ወይም ተጽዕኖ የሚባለው ደረጃ የትኛው ነው? ሀ በህብረተሰቡ ህይወት ላይ የመጣ የረጅም ጊዜ ለውጥ፣ የተጻፈ ሪፖርት፣ አምሮ የተገዙ ቁሳቁሶች፣ የተከናወኑ ስልጠናዎች። ስለዚህ ትክክለኛው
መልስ የትኛው ነው? በህብረተሰቡ ህይወት ላይ የመጣ የረጅም ጊዜ ለውጥ የሚለው ትክክለኛው መልስ ነው ማለት ነው። ጥያቄ ቁጥር 57 የኬፒአይ ወይም ኪ ፐርፎርማንስ ኢንዲኬተር መለኪያዎች ምን መሆን አለባቸው? ሀ በቃል ብቻ መገለጽ አለባቸው። ለ ሚስጥራዊ መሆን አለባቸው። አምሯ ረጅም መሆን አለባቸው። መ ስማርት ወይም ስፔሲፊክ ሜዥሬብል ሬሌቫንት ኤንድ ታይም ባውንድድ መሆን አለባቸው ይላል። ትክክለኛው መልስ መ ስማርት ወይ ስማርት ማለት ስፔሲፊክ ሜዥሬብል አቺቬብል ሬሌቫንት ኤንድ ታይም ባውንድድ በሚል ያጠረ ምህጻረ ቃል ነው ማለት ነው። ስለዚህ ይሄ ኪ ፒአይ ማለት ኪ ፐርፎርማንስ ኢንዲኬተርስ ማለት ስማርት መሆን አለበት ማለት ነው። ጥያቄ ቁጥር 58 ቤሲ ወይም ባላንስድ ስኮር ካርድ ከየትኛው ጋር በቅርበት ይገናኛል ይላል። ሀ ከስትራቴጂክ እቅድና አፈጻጸም መለኪያ ጋር፣ ለ ከቅሬታ አያያዝ ጋር፣ አምሯ ከቢሮ እቃዎች ቁጥጥር ጋር፣ መ ከደሞዝ ጭማሪ ጋር ይላል። ባላንስድ ስኮር ካርድ የሚገናኘው ከስትራቴጂክ እቅድ አፈጻጸም ጋር በቅርበት ይገናኛል ማለት ነው። ጥያቄ ቁጥር 59 ደንበኛ ሁልጊዜ ትክክል ነው። ሀ እውነት፣ ለ ሐሰት ይላል። መልሱ እውነት ነው። ጥያቄ ቁጥር 60 የአገልግሎት ጥራት መለኪያ ወይም ሰርቪስ ኳሊቲ የሚባለው ምንድን ነው ነው? መልሱ የአገልግሎት ጥራት መለኪያ ወይም ሰርቪስ ኳሊቲ ዋናው ደንበኛው የሚጠብቀው ኤክስፔክቴሽን እና በተጨባጭ ያገኘው አገልግሎት ፐርሴፕሽን ልዩነት ነው ማለት ነው። ጥያቄ ቁጥር 61 የሙያ ብቃት ወይም ፕሮፌሽናሊዝም ምንን ያመለክታል? ለዚህ መልሱ የሙያ ብቃት ወይም ፕሮፌሽናሊዝም ስራን በእውቀትና በክህሎት በስነ ምግባር መወጣት ማለት ነው። ጥያቄ ቁጥር 62 የፒፒአር ዋና መለኪያ ወይም ዳይሜንሽን የትኛው ነው? ሀ ፍጥነት ወይም ሳይክል ታይም፣ ለ ዋጋ ወይም ኮስት፣ አምሯ ጥራት ወይም ኳሊቲ፣ መ ሁሉም መልስ ናቸው ነው። መልሱ ሁሉም መልስ ናቸው። እነዚህ ፍጥነት፣ ዋጋ እና ጥራት የሚባሉት የፒፒአር ዋና መለኪያዎች ናቸው ማለት ነው። ጥያቄ ቁጥር 63 ፕሮሰሲንግ ማፒንግ በፒፒአር ጥናት ውስጥ ጥቅሙ ምንድን ነው ማለት ነው። ስለዚህ ዋና ጥቅሙ ይህን ይመስላል። ፕሮሰሲንግ ማፒንግ በፒፒአር ጥናት ውስጥ አስፈላጊና ጊዜ የሚያባክኑ የስራ ክፍሎችን ለይቶ ለማውጣት ይጠቅማል ማለት ነው። የፕሮሰሲንግ ማፒንግ በፒፒአር። ጥያቄ ቁጥር 64 የአርፒኤም ወይም ሪዛልት ቤዝድ ማኔጅመንት የህይወት ውደት ላይፍ ሳይክል ምንን ያካትታል ይላል። ሀ ክትትልና ግምገማ ወይም ሞኒተሪንግ ኤንድ ኢቫሉዌሽን፣ ለትግበራ ወይም ኢምፕሊሜንቴሽን፣ አምሯ እቅድ ወይም ፕላኒንግ፣ መ ሁሉም ይላል። መልሱ ሁሉም የሚለው ወይም አርፒኤም ሞኒተሪንግ ኤንድ ኢቫሉዌሽን፣ ኢምፕሊሜንቴሽን፣ ፕላኒንግ ያካትታል ማለት ነው። ጥያቄ ቁጥር 65 ላጊንግ ኤንድ ሊዲንግ ኢንዲኬተርስ የሚባሉት ምን ምን ናቸው? እዚህ መልስ ላጊንግ ኢንዲኬተርስ ስራው ተጠናቆ ካለቀ በኋላ ውጤቱ የሚለኩ ለምሳሌ የአመታዊ የደንበኞች እርካታ፣ ሊዲንግ ኢንዲኬተርስ የወደፊት ውጤትን ሊተነበዩ የሚችሉ ቅድመ ሁኔታዎች ለምሳሌ የሰራተኛ ስልጠና ሰዓት። ጥያቄ ቁጥር 66 ኬፒአይ ወይም ኪ ፐርፎርማንስ ኢንዲኬተር ከስትራቴጂክ ግብ ጋር ካልተገናኘ ወይም አናላይንድ ከሆነ ምን ይሆናል? መልሱ ሰራተኛው ቢለፋም ኬፒአይ ከስትራቴጂክ ግብ ጋር ካልተገናኘ ተቋሙ ወደ ፈለገው ግብ መድረስ አይችልም ማለት ነው። እሺ ጥያቄ ቁጥር 67 በሲቪል ሰርቪስ የሪፎርም መሳሪያዎች ኬፒአይ፣ ቢኤስሲ ኤንድ ፒፒአር መጀመሪያ መቅደም ያለበት የትኛው ሊሆን ይችላል? ከነዚህ ውስጥ
የትኛው ይቀድማል ነው ጥያቄው። እሱ በሲቪል ሰርቪስ የሪፎርም መሳሪያዎች እነዚህ KPI PSC እና BPR የመጀመሪያ መቅደም ያለበት BPR ቀጥሎ PSC እና KPI ይመጣሉ ማለት ነው። BPR ምንድነው? አሰራርን ማስተካከል ነው። PSC እና KPI ደግሞ አሰራርን መለካት ይሆናል ማለት ነው። ስለዚህ እነዚህኞቹ መለካት ነው፣ ይሄኛው ደግሞ ማስተካከል፣ አሰራር ማስተካከል ይሆናል ማለት ነው። ስለዚህ መጀመሪያ BPR ይቀድማል። ጥያቄ ቁጥር 68 የዜጎች ቻርተር እና የቅሬታ አያያዝ ግንኙነታቸው ምንድን ነው? መልሱ የዜጎች ቻርተር እና የቅሬታ አያያዝ ግንኙነት ቻርተሩ ቃል ይገባል፣ የቅሬታ አያያዝ ደግሞ ቃሉ ሳይጠበቅ ሲቀር መፍትሄ ይሰጣል ማለት ነው። ስለዚህ ቻርተሩ ቃል ነው የሚገባው፣ የቅሬታ አያያዝ ደግሞ መፍትሄ የሚሰጥ ነው ማለት ነው። ጥያቄ ቁጥር 69 የካይዘን ፍልስፍና ዋና ትኩረት ምንድን ነው? መልሱ የካይዘን ፍልስፍና ዋና ትኩረት ብክነትን በመቀነስ ቀጣይነት ያለው መሻሻል ኮንቲኒየስ ኢምፕሩቭመንት በማሳየት ውጤታማነትን መጨመር ነው ማለት ነው። ስለዚህ ይሄ ውጤታማነት ላይ ያተኩራል ማለት ነው ካይዘን። ጥያቄ ቁጥር 70 ሰርቪስ ስታንዳርድ ወይም የአገልግሎት ስታንዳርድ ምንድን ነው? ሰርቪስ ስታንዳርድ ወይም የአገልግሎት ስታንዳርድ ማለት አንድ አገልግሎት ሊኖረው የሚገባው ዝቅተኛው ጥራት እና የጊዜ ገደብ ማለት ነው። ጥያቄ ቁጥር 71 ሲቲዝን ሪፖርት ካርድ ለምን ይጠቅማል? መልሱ የሚሆነው ሲቲዝን ሪፖርት ካርድ ደንበኞች በተቋሙ ያላቸውን እርካታ እና አስተያየት ለመለካት የሚያገለግል ነው ማለት ነው። ጥያቄ ቁጥር 72 በRBM ወይም ሪዛልት ቤዝድ ማኔጅመንት ውስጥ ኤፊሽንሲ ወይም ውጤታማነት እና ኤፌክቲቭነስ ወይም ፍሬያማነት ምንድን ናቸው? መልሱ ኤፊሽንሲ ወይም ውጤታማነት በውጤትና በግብዓት ንጽጽር ትንሽ ግብዓት ተጠቅሞ ብዙ ውጤት ማግኘት ሲሆን፣ ኢፌክቲቭነስ ደግሞ ወይም ፍሬያማነት የተጠቀምነውን ግብ ወይም ውጤት ማሳካት፣ የታለመው ግብ ላይ መድረስ doing the right things ማለት ነው። ጥያቄ ቁጥር 73 የግብረ መልስ ወይም ፊድባክ በብቃት ለመስጠት ጊቪንግ ኢፌክቲቭ ፊድባክ ዋና መርህ ምንድን ነው? ሀ በሌሎች ሰራተኞች መስጠት፣ ለተጨባጭ ወይም ስፔሲፊክ እና ገንቢ ኮንስትራክቲቭ መሆን፣ አእምሮ አጠቃላይ እና ግልጽ ያልሆነ መሆን፣ ባሉታዊ ጎን ብቻ ማተኮር ይላል። መልሱ ለተጨባጭ ወይም ስፔሲፊክ እና ገንቢ ኮንስትራክቲቭ መሆን ይሆናል ማለት ነው። ጥያቄ ቁጥር 74 የስራ ሂደት ሲሻሻል ወይም ፕሮሰስ ኢምፕሩቭመንት የመጀመሪያው እርምጃ ምን መሆን አለበት? ሀ ወዲያውኑ ሁሉንም ነገር መለወጥ፣ አሁን ያለውን የስራ ሂደት ከረንት ፕሮሰስ ሰነድ ማድረግ እና መተንተን፣ አእምሯ ሰራተኛን ማባረር፣ ሁሉን ይላል። መልሱ አሁን ያለውን የስራ ሂደት ከረንት ፕሮሰስ ሰነድ ማድረግ እና መተንተን ማለት ነው። ጥያቄ ቁጥር 75 የሶት አናሊሲስ ዋና ተግባር ምንድን ነው? ሀ የደሞዝ ጭማሪ ማድረግ፣ የድርጅቱን ጥንካሬ፣ ድክመት፣ እድሎችና ስጋቶች መገምገም፣ አእምሯዊ የገበያ ዋጋን መወሰን፣ የወደፊት ስራዎችን መቅጠር። መልሱ የሚሆነው የድርጅቱን ጥንካሬ፣ ድክመት፣ እድሎችና ስጋቶች መገምገም ማለት ነው። ሶት ማለት ስትሪንግስ፣ ዊክነስ፣ ኦፖርቹኒቲስ ኤንድ ትሪትስ የሚለው ነው ማለት ነው። ጥያቄ ቁጥር 76 የፕሮጀክት ስኬት ወይም ሶት አናሊሲስ የሚለካው በዋናነት በየትኞቹ ሶስት መመዘኛዎች ነው? ሀ ፍጥነት፣ ደሞዝ፣ ስብሰባ፣ ለጊዜ፣ በጀት፣ ጥራት፣ ታይም፣ በጀት ኤንድ ኳሊቲ፣ አእምሯ፣ ደንበኛ፣ አመራር፣ በጀት፣ ሰራተኛ፣ ደሞዝ፣ ቢሮ። መልሱ የሚሆነው ጊዜ፣ በጀት እና ጥራት ወይም ታይም፣ በጀት ኤንድ ኳሊቲ የሚለው የፕሮጀክት ስኬት ያመለክታል ማለት ነው። ጥያቄ ቁጥር 77 በህግ የበላይነት ወይም ሩል ኦፍ ሎው
መሰረት ሲቪል ሰርቫንቶች እንዴት መስራት አለባቸው? ሀ በራሳቸው ፍላጎትና ውሳኔ ብቻ መስራት። ለ በሁሉም ተግባራት የመንግስትን ህጎች፣ ደንቦችና መመሪያዎች በመከተል መስራት። አምሯ በጓደኛ ምክር መስራት። መ በአለቃ ትዕዛዝ ብቻ መስራት። መልሱ የሚሆነው ለ በሁሉም ተግባራት የመንግስትን ህጎች፣ ደንቦችና መመሪያዎች በመከተል መስራት የሚለው ነው ማለት ነው። ጥያቄ ቁጥር 78 በሲቪል ሰርቪስ ውስጥ ግልጽነት ወይም ትራንስፓረንሲ ምንድን ነው? ሀ የቢሮውን አቀማመጥ መቀየር። ለ መስፈርቶች በግልጽ እንዲታወቁ ማድረግ። ምሯ የገንዘብ ወጪዎችን ብቻ ይፋ ማድረግ እና ሁሉንም መረጃዎች በይፋ መለጠፍ። መልሱ የሚሆነው ለመስፈርቶችን በግልጽ እንዲታወቁ ማድረግ የሚለው ይሆናል ማለት ነው። ጥያቄ ቁጥር 79 የሙያዊ ስነ ምግባር ወይም ፕሮፌሽናል ኤቲክስ ዋነኛ ዓላማ ምንድን ነው? ሀ ሰራተኛን ለመቅጣት። ለ የደሞዝ ጭማሪ ለመወሰን። አምሯ ለህዝብ ግንኙነት ብቻ። መ የህዝብ እምነትን ለማሳደግ እና የስራ ጥራትን ለማረጋገጥ። መልሱ የሚሆነው መ የህዝብ እምነትን ለማሳደግ እና የስራ ጥራትን ለማረጋገጥ የሚለው ትክክለኛው መልስ ነው ማለት ነው። ጥያቄ ቁጥር 80 በቡድን ስራ ወይም ቲምወርክ ውስጥ ትብብር ሲነርጂ ማለት ምን ማለት ነው? ሀ አለቃው ሁሉንም ስራ መስራት አለበት። ለ እያንዳንዱ ሰራተኛ የራሱን ስራ ብቻ መስራት አለበት። አምሯ የቡድኑ አጠቃላይ ውጤት ከግለሰቦች ድምር ውጤት ሲበልጥ ነው። መ የሁለት ሰራተኞች ብቻ ስራ መስራት ነው። ትክክለኛ መልስ የሚሆነው ሀመርሃ የቡድኑ አጠቃላይ ውጤት ከግለሰቦች ድምር ውጤት ሲበልጥ የሚል ይሆናል ማለት ነው። ጥያቄ ቁጥር 81 የስነ ምግባር ደንብ ኮድ ኦፍ ኤቲክስ በሲቪል ሰርቪስ ውስጥ መኖሩ ዋነኛ ፋይዳው ምንድን ነው? ሀ የሰራተኞችን ድርጊት የሚመራ መመሪያ ለመስጠት። ለ የስራ ሰዓትን ለመቆጣጠር። አምሯ ለህዝብ ለማሳየት ብቻ። መ ሰራተኞችን ለመፍራት። ስለዚህ መልሱ የሚሆነው ሀ የሰራተኞችን ድርጊት የሚመራ መመሪያ ለመስጠት ይሆናል ማለት ነው። ጥያቄ ቁጥር 82 በቡድን ውስጥ ተጠያቂነት ወይም አካውንታቢሊቲ ሲረጋገጥ የቡድኑ አጠቃላይ አፈጻጸም ምን ይሆናል? ሀ ምንም ለውጥ የለውም። ለ ከፍተኛ ደረጃ ላይ ይደርሳል። አምሯ ግዴለሽነት ይፈጠራል። መ ዝቅ ይላል። ስለዚህ መልሱ የሚሆነው ከፍተኛ ደረጃ ላይ ይደርሳል የሚለው ነው። ጥያቄ ቁጥር 83 ወሳኝ አስተሳሰብ ወይም ክሪቲካል ቲንኪንግ በሲቪል ሰርቪስ ውስጥ ለምን ያስፈልጋል? ሀ አለቃ ለመተቸት። ለ ፈጣን ውሳኔ ለመስጠት። አምሯ መረጃን ከመቀበል በፊት ምክንያታዊነትና ማስረጃን ለመፈተሽ። መ ቀላል ስራዎችን ለመስራት። መልሱ የሚሆነው መረጃን ከመቀበል በፊት ምክንያታዊነትና ማስረጃዎችን ለመፈተሽ የሚለው ሀመርሃ ይሆናል ማለት ነው። ጥያቄ ቁጥር 84 የሲቪል ሰርቪስ ሰራተኛ ሙያዊ ብቃቱን ወይም ፕሮፌሽናል ኮምፒተንስ እንዴት ማሳደግ አለበት? ሀ ብዙ ሪፖርቶችን በመጻፍ። ለ የስራ መደብ በመቀየር። አምሯ ስልጠና በመውሰድና አዳዲስ እውቀቶችን በማግኘት። መ የስራ ልምድ በመጨመር ብቻ። መልሱ የሚሆነው አምሯ ስልጠና በመውሰድና አዳዲስ እውቀቶችን በማግኘት የሚለው ይሆናል ማለት ነው። ጥያቄ ቁጥር 85 ስነ ምግባራዊ አመራር ወይም ኢቲካል ሊደርሽፕ ምንድን ነው? ሀ በውሳኔዎች ሁሉ የስነ ምግባር መርሆዎችን መከተል ነው። ለ ትዕዛዝ ብቻ መስጠት ነው። አምሯ ፈጣን ውሳኔ መስጠት ነው። መ ሰራተኞችን የመቆጣጠር ችሎታ ነው። መልሱ የሚሆነው ሀሌታዋ ውሳኔዎች ሁሉ የስነ ምግባር መርሆዎችን መከተል ነው የሚለው ነው። ጥያቄ ቁጥር 86 የሲቪል ሰርቪስ ሰራተኛ ሀሳቡን በጽሁፍ ሲገልጽ ሪትን ኮሚኒኬሽን ምን ላይ ማተኮር አለበት? ሀ የሚያውቀውን ሁሉ መጻፍ። ለ ግልጽ ትክክለኛና ወጥ በሆነ መንገድ። አምሯ ብዙ ጊዜ መውሰድ። ረጅም ሀሳብ ላይ ይላል። መልሱ የሚሆነው ለ ግልጽ ትክክለኛና ወጥ በሆነ መንገድ ላይ ማተኮር አለበት ማለት ነው። ጥያቄ ቁጥር 87 ውሳኔ አሰጣጥ ስምምነት ወይም ኮንሰንሰስ ምንድን ነው? ሀ አለቃ ብቻ ሲወስን። ለ ድምፅ መስጠት። አምሯ ሁሉም አባላት ውሳኔውን ቢቀበሉትም ባይቀበሉትም ሂደቱንና ውጤቱን መደገፍ። መ
ሁሉም ሰው አንድ አይነት ሀሳብ መስጠት። መልሱ የሚሆነው ሐመርሃ ሁሉም አባላት ውሳኔ ቢቀበሉትም ባይቀበሉትም ሂደቱንና ውጤቱን መደገፍ ምን ይባላል? ይሄ ውሳኔ አሰጣጥ ስምምነት ወይም ኮንሰንሰስ ይባላል ማለት ነው። ጥያቄ ቁጥር 88 ውጤታማ የአመራር ዘይቤ ወይም ኢፌክቲቭ ሊደርሺፕ ስታይል የትኛው ነው? ሀ ሁልጊዜ ዲሞክራሲያዊ፣ ለ እንደ ሁኔታውና እንደ ቡድኑ ብቃት የሚቀያየር፣ ሐመርሃ ሁልጊዜ ነፃነት ሰጪ ወይም ሊሰስፌር፣ መ ሁልጊዜ አምባገነናዊ ቃል። መልሱ የሚሆነው ለ እንደ ሁኔታውና እንደ ቡድኑ ብቃት የሚቀያየር የሚለው ነው ማለት ነው። ጥያቄ ቁጥር 89 የሰው ኃይል በቅጥር ሂደት በብቃት ላይ የተመሰረተ ቃለ መጠይቅ ወይም ኮምፒተንሲ ቤዝድ ኢንተርቪው የሚጠቀምበት ምክንያት ምንድን ነው? ሀሌታዋ እጩ ያለፈውን የስራ ልምድ በመጥቀስ ወደፊቱ ስራው ያለውን ብቃት ለማረጋገጥ፣ ለእጩውን ለማስፈራራት፣ ሐመርሃ ጥያቄዎችን ለማስወገድ፣ መ የቃለ መጠይቁን ጊዜ ለማራዘም። መልሱ የሚሆነው ሀሌታዋ እጩ ያለፈውን የስራ ልምድ በመጥቀስ ወደፊቱ ስራው ያለውን ብቃት ለማረጋገጥ የሚለው ነው ማለት ነው። የመጨረሻውና 90ኛው ጥያቄ የአስተዳደር ጊዜ አጠቃቀም ወይም ታይም ማኔጅመንት ዋነኛ ግብ ምንድን ነው? ሀ ስብሰባዎችን ማብዛት፣ ለ ሁልጊዜ ስራ መስራት፣ ሐመርሃ ቅድሚያ የሚሰጣቸውን ተግባራት ወይም ፕራዮሪቲስ በመለየት ጊዜን በአግባቡ መጠቀም፣ መ ስራን ለሌሎች መስጠት። መልሱ የሚሆነው ሐመርሃ ቅድሚያ የሚሰጣቸውን ተግባራት ወይም ፕራዮሪቲስ በመለየት ጊዜን በአግባቡ መጠቀም የሚለው ትክክለኛው መልስ ነው ማለት ነው። ውድ ቤተሰቦቻችን ተጨማሪ ቪዲዮዎችን ስንሰራ እንዲደርሳችሁ ቪዲዮውን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ስለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ። ባይ